ባለፈው ወር አዲስ ቻናል ከፍቼ 15 ቀን ባልሞላ ጊዜ ውስጥ ሞኔታይዝ አድርጌ ከ$500 በላይ የሰራውበትን የቻናል አይዲያ ነው ዛሬ ማሳያችሁ። ይሄንን ቻናል እንጀምር ያደረገኝ እዚህ ጋር የምታዩት ይሄኛው ቻናል ነው። የቻናሉ አይዲያ እንደ ባዮግራፊ አይነት ነገር ነው። የጥቁር አርቲስቶችን ባዮግራፊ ነው የሚሰራበት እና ቻናሉ ከተከፈተ ገና አንድ ወር ከምናምኑ ነው፣ ግን 20000 ሰብስክራይበር አለው። እዚህ ጋር እንደምታዩት ቻናሉ ከተከፈተ ማርች 1 ላይ ነው ጆይን ያደረገው። በዚህ አጭር ጊዜ ውስጥ ከ20000 ሰብስክራይበር በላይ ማግኘት ይችላል። እዚህ ጋር እንደምታዩት ከ3 ሚሊዮን ቪው በላይ ማግኘት ይችላል። ስለዚህ ይሄንን ቻናል ነው ማለት ነው እኔ ኮፒ ያደረኩት። ኮፒ ስላችሁ ቪዲዮ መውሰድ ሳይሆን አይዲያው ነው ማለት ነው። እዚህ ጋር እንደምታዩት ለመጀመሪያ ጊዜ የለቀቀው ቪዲዮ አንድ ወር ሆኖታል። 490,000 ቪው በላይ ማግኘት ይችላል። ስለዚህ ይሄ ሰውዬ በሁለት ቀን ወይ በ3 ቀን ውስጥ ነው ሞኔታይዝድ ሆኖ ማለት ይቻላል። ሞኔታይዝድ ሆኗል አልሆነም የሚለውን እስኪ ቼክ እናርገው። ሞኔታይዝድ መሆኑን አለመሆኑን ቼክ ለማድረግ ይሄኛውን ዌብሳይት መጠቀም ትችላላችሁ። ከዛ በመቀጠል የቪዲዮ ሊንክ ወይም ደግሞ የቻናሉን ሊንክ ተወስዱና ታስገባላችሁ ማለት ነው። እንደምታዩት ቻናሉ ሞኔታይዝድ ሆኗል። እዚህ ጋር እንደምታዩት ቻናሉ ኦሪጂናል ነው፣ እንደገና ደግሞ ማስታወቂያ አክቲቭ ነው። ስለዚህ ቻናሉ ሞኔታይዝድ ሆኗል ማለት ነው። ቻናሉን ገብታችሁ ቼክ ማድረግ ትችላላችሁ። እንደ ኢንስፓይሬሽን መጠቀም ትችላላችሁ ቻናሉ ማለት ነው። የኔን ቻናል ማላሳያችሁ ያው የሚሰራው ገንዘብ እንዳይቀንስ በማለት ነው። ምክንያቱም ታውቃላችሁ የኢትዮጵያ ቪው ምንም አይነት ገንዘብ እንደማይሰራ። ስለዚህ ካሳያችሁ ደግሞ የገባችሁ ማየታችሁ ስለማይቀር ግን ከ$500 በላይ መስራት ይችላል በአጭር ጊዜ ውስጥ ማለት ነው። ይሄን ቪዲዮ ስኪፕ ሳታደርጉ እስከ መጨረሻው ካያችሁ እያንዳንዱን ስቴፕ ከተከታተላችሁ እናንተም በአጭር ጊዜ ውስጥ ሞኔታይዝ አድርጋችሁ ተካፋይ መሆን ትችላላችሁ ማለት ነው። ስለዚህ ቻናሉ ኢንተርናሽናልም ስለሆነ በወር ቢያንስ ከ$1000 በላይ መስራት ትችላላችሁ። የመጀመሪያው ስቴፕ እንደሚሆነው ቻናል ነው የምንከፍተው። ስለዚህ አዲስ ቻናል ቢሆን የተመረጠ ነው። ምክንያቱም ከዚህ በፊት የነበረ ቻናል ከሆነ አይዲያ ስለሚቀላቀል ያን ያክል ቪው ላታገኙ ትችላላችሁ። ስለዚህ አዲስ ቻናል ብትከፍቱ ሪከመንድ አደርጋችኋለሁ። ስለዚህ አዲስ ቻናል ለመክፈት ቀላል ነው። ኢሜል ክሬት ታደርጋላችሁ። ከዛ በኋላ ያንን ኢሜል ዩቲዩብ ላይ ሳይን ኢን ካደረጋችሁ በኋላ ፕሮፋይል ምልክቷን ስትጫኑ እዚህ ጋር ክሬት ቻናል የምትል ነገር አለች። እሷን አንዴ ስትነኩ ያመጣላችኋል ማለት ነው። እዚህ ጋር የቻናላችሁን ስም መርጣችሁ ክሬት ስትሉት ክሬት ያደርግላችኋል። የቻናላችሁን ስም ግን አጠር ያለና ካቺ የሆነ ስም ብታደርጉት አሪፍ ነው እና ከምትለቁት ነገር ጋር ሪሌት ያደረገ ቢሆን አሪፍ ነው። ምክንያቱም ፌስለስ ቻናል ስለሆነ እናንተን ኦዲየንስ የሚያውቃችሁ በቻናላችሁ ነው። ስለዚህ ቻትጂፒቲ መጠቀም ትችላላችሁ። ለምሳሌ ቻትጂፒቲ ላይ ትገቡና አዲስ ቻናል ክሬት እያደረኩ ነው፣ ስለዚህ ለቻናሌ ስም ሰጀስት እንድታደርገኝ ብላችሁ ጠይቁታላችሁ፣ ያመጣላችኋል። ቻናላችሁ ስለምን እንደሆነ እዚህ ጋር ማስገባታችሁ እንዳረሱ። ከዛ በኋላ ስጠይቁት ያመጣላችኋል። እዚህ ጋር እንደምታዩት በጣም ብዙ ስም አምጥቶልኛል። ከነዚህ ውስጥ እናንተ ደስ የሚላችሁ መምረጥ። ከዛ በዛው ላይ ቀጥላችሁ ደግሞ ቻናል ዲስክሪፕሽን እንዲያዘጋጅላችሁ ጠይቁታላችሁ። አጠር ያለች የቻናላችሁን ዲስክሪፕሽን ትጽፋላችሁ። ስማችሁን አስገብታችሁ ክሬት ቻናል የሚለውን ስትጫኑ እንደዚህ ያመጣላችኋል። ቻናላችሁን በቀላሉ ከፍታችሁ ማለት ነው። ከዛ በመቀጠል ዲስክሪፕሽናችንን እናስገባለን። እዚህ ጋር እንደምታዩት በዛው ላይ ከስተማይዝ ቻናል የምትለውን አንዴ ስትጫኑ ይከፍትላችኋል። ዲስክሪፕሽናችሁ ምናምን ታስገባላችሁ ማለት ነው። እዚህ ጋር ኮንቲኒው የምትለውን አንዴ ስትጫኑ እንደዚህ ይከፍትላችኋል። እዚህ ጋር ባነራችሁ ማስገባት ትችላላችሁ። እዚህ ጋር ደግሞ ፕሮፋይል ፒክቸራችሁን ማስገባት ትችላላችሁ። ዲስክሪፕሽን የሚል ነገር አለ። እሱ ላይ ቅድም ያዘጋጀነውን አምጥተን እናስገባለን ማለት ነው። ከዛ እዚህ ጋር ፐብሊሽ የሚል ነገር አለ። እሱን አንዴ ትነኩ ሴቭ ያደርግላችኋል። አሁን እንደምታዩት ቻናል ዲስክሪፕሽናችን ገብቶልናል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ዲስክሪፕሽናችንን አስገብተናል። በመጀመሪያ ግን ለቻናሉ አዲስ ከሆናችሁ ከዩቲዩብ ጋር የተገናኙ ነገሮችንና አንዳንድ ኦንላይን ቢዝነሶችን ፖስት ስለምናደርግ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ እና ቪዲዮ ለብሶ እንዲዳርስ ላይክ እያደረጋችሁ ጀምሩት። አሁን ቀጥታ ወደ ቪዲዮ አሰራሩ እንገባለን ማለት ነው። እንዳልኳችሁ ቪዲዮን ለመስራት በጣም ቀላል ነው። ያን ያክል ኤዲቲንግ የሚፈልግ ነገር አይደለም። ለዚህ ቻናል አይዲያ ዋና ወሳኙ ነገር ስክሪፕታችሁን በደንብ አድርጋችሁ መስራት ይኖርባችኋል። ስለዚህ ለስክሪፕት አሁን እኔ የምጠቀመው ቻትጂፒቲ ነው። በሱ እንዴት አድርጌ ጄነሬት እንደማድረግ አሳያችኋለሁ ስቴፕ ባይ ስቴፕ። ይሄንን ስቴፕ ሚስ ማድረግ የለባችሁም፣ ምክንያቱም ኤዲቲንግ ያን ያክል አያስፈልጋችሁም። ስክሪፕታችሁን በደንብ አድርጋችሁ ከሰራችሁ ሌላው ነገር በጣም ሲምፕል ነው ማለት ነው። ስለዚህ አሁን በመጀመሪያ ምንድነው የምናደርገው የቪዲዮ አይዲያ እንፈልጋለን ማለት ነው። ለምሳሌ ስለ ጃማይካን አርቲስቶች አሁን መስራት ብፈልግ እኔ ቻትጂፒቲ ላይ ገብቼ ምን አደርጋለሁ I want to make YouTube video about artist based on international Jamaican artist ልና ሊስት እንዲያደርግልኝ ጠይቀዋለሁ ማለት ነው። ሊስት ኢንተርናሽናል ጃማይካን ሞስት ኢንፍሉዌንሻል አርቲስት ብዬ ጠይቀዋለሁ። ስለዚህ ሊስት ያደርግልኛል ማለት ነው። አሁን ጃማይካን አርቲስቶች ሞስት ኢንፍሉዌንሻል የሆኑት ማለት ነው ወደ 10 የሚጠጉ አርቲስቶችን ሊስት አድርጉልኛል እዚህ ጋር እንደምታዩት። ስለዚህ ከነዚህ ውስጥ አንዱን መርጥና ስክሪፕት አዘጋጃለሁ ማለት ነው። ለምሳሌ አሁን ከዚህ ውስጥ አንዱን ልምረጥ።
ለምሳሌ እዚህ ጋር ሁለተኛ ያለውን ሻጊ የሚለውን መርጬ ላሳያችሁ። ስክሪፕት ከመጻፋችን በፊት አውትላይን እናዘጋጃለን ማለት ነው። ስለዚህ እዚህ ጋር ምን አልኩት ሻጊን መርጫለሁ። ለ20 ደቂቃ ስክሪፕት አውትላይን እንዲያዘጋጅልኝ ጠየቅኩት እና ደግሞ በቻለው አቅም በጣም ብሪፍ እንዲያደርግልኝ ጠይቄዋለሁ። ለምሳሌ ኢንክሉዲንግ ኔትወርክስ፣ ላይፍ ስታይል፣ ቺልድረን፣ ዋይፍ ኢቲሲ ብዬ ጠይቀዋለሁ ማለት ነው። ከዛ በመቀጠል ያመጣላችኋል አውትላይኑ ማለት ነው። እዚህ ጋር እንደምታዩት ዩቲዩብ ስክሪፕት አውትላይን ብሎ እንደዚህ ከፋፍሎ ያመጣላችኋል ማለት ነው። ወደ 8 የሚሆን አውትላይን አምጥቶልኛል። ስለዚህ በእነዚህ አውትላይን መሰረት ስክሪፕትን አዘጋጃለሁ ማለት ነው። ለምሳሌ እዚህ ጋር ኢንትሮ እስከ 1 ደቂቃ ድረስ ኢንትሮ አድርጎታል። ኤርሊ ላይፍ የሚለውን ከ1 ደቂቃ እስከ 3 ደቂቃ እየከፋፈለ ሁሉንም ያመጣላችኋል። እዚህ ጋር እንደምታዩት ሚውዚክ ሌጋሲ ከ6 ደቂቃ እስከ 9 ደቂቃ፣ ፐርሰናል ላይፍም እንደዛው። በመቀጠል በዚህ መሰረት ስክሪፕታችንን እናዘጋጃለን ማለት ነው። በመጀመሪያ ምንድነው የምናደርገው ስክሪፕቱን ወደ ቮይስ ኦቨር ስንቀይረው በጣም እንዳያጥርብ ማለት ነው። አሁን ለምሳሌ ብዙ ጊዜ አጭር ነው የሚሆነው ወደ ቮይስ ኦቨር ስንቀይረው። እዚህ ጋር 20 ደቂቃ ያልኩት ወደ ቮይስ ኦቨር ስቀይረው ሙሉ 20 ደቂቃ አይሰጠኝም። ስለዚህ በጣም ሰፋ እንዲያደርግልኝ ቢያንስ 15 ደቂቃ ምናምን እንዲያደርግልኝ ለእያንዳንዱ ከፋፍዬ ነው ስክሪፕት ማዘጋጀው፣ በጣም ብሪፍ እንዲያደርገው ማለት ነው። እዚህ ጋር ለእያንዳንዱ አውትላይን ስክሪፕት እንዲጽፍልኝ ከጻፍኩኝ በኋላ በመጀመሪያ የኢንትሮዳክሽን ፓርቱን ኮፒ አድርጌ አመጣለታለሁ ማለት ነው። ኢንተር ስትሉት ያመጣላችኋል። እዚህ ጋር እንደምታዩት ኢንትሮዳክሽን ፓርቱን ጽፎልኛል። ከዛ በመቀጠል ምን አደርጋለሁ ቀጣይ ያለውን ደግሞ አስገባለታለሁ። መጀመሪያ ኢንትሮውን አስገብቻለሁ። አሁን ደግሞ እዚህ ጋር ያለውን አምጥቼ ሙሉ አስገባለታለሁ ማለት ነው። ከዛ በኋላ ሙሉ ጀነሬት ያደርግልኛል። በዚህ መሰረት ለእያንዳንዱ አውትላይን ስክሪፕት ታዘጋጃላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ይሄኛውን ስቴፕ መደጋገም ነው። እንደገና ተመልሼ ደግሞ ቀጣዩን አመጣለሁ ማለት ነው። እዚህ ጋር ሁለተኛውን አሁንም ኮፒ አድርጌ ፔስት አደርግለታለሁ፣ ይጽፍልኛል ማለት ነው። ስለዚህ ይሄኛውን ስቴፕ ለእያንዳንዱ አውትላይን ትደጋግማላችሁ። በዚህ መልኩ ስክሪፕት ከጻፋችሁ በኋላ ቮይስ ኦቨር ለመስራት እንዲቀለን ወደ ጉግል ዶክ እንወስደውና እዛ ላይ በትክክል እናስቀምጠዋለን እንዳይዘበራረቅብን ማለት ነው። ስለዚህ ጉግል ዶክ ትከፍታላችሁ። እዛው ላይ አዲስ ታብ ትከፍቱና በነገራችን ላይ በስልክ ለምትጠቀሙም ተመሳሳይ ነው ስቴፑ። ስልካችሁን ክሮም ላይ ገብታችሁ ዴስክቶፕ ሳይት ብቻ ማድረግ ነው የሚጠበቅባችሁ እንጂ ስቴፑ ተመሳሳይ ነው። ጉግል ዶካችንን በዚህ መልኩ ከከፈትን በኋላ ስክሪፕታችንን አምጥተን እዚህ ጋር ፔስት እናደርጋለን ማለት ነው። እዚህ ጋር ኮፒ ስታደርጉ ናሬሽን ፓርቱን ብቻ ነው ኮፒ የምታደርጉት። ለምሳሌ አሁን እዚህ ጋር ሲኑን ነው የሚነግራችሁ እንጂ ስክሪፕቱ አይደለም። እዚህ ጋር የምታስገቡትን ኢሜጅና ቪዲዮ ነው የሚያሳያችሁ የሚጠቁማችሁ እንጂ ስክሪፕቱ አይደለም። ስለዚህ እናንተ ናሬሽን ፓርቱን ብቻ ትወስዳላችሁ። በዚህ መልኩ ኮፒ ያደርጋችሁ ትወስዳላችሁ። እዚህ ጋር እንደምታዩት ለምሳሌ በቅንፍ አለ እዚህ ጋር እሱን አትወስዱትም። ከዛ እንደዚህ ናሬሽን ፓርቱን እንደነገርኳችሁ ትወስዳላችሁ። ከዛ እዚህ ላይ እንደዚህ ምንም አይነት ክፍተት እንዳይኖር ታስተካክላላችሁ። በዚህ መልኩ ስክሪፕታችሁን ከጨርሳችሁ በኋላ ቪዲዮ እንዳይረዝም እንዲፈጥን እናደርጋለሁ። ከዚህ በመቀጠል እንደምናደርገው ወደ ቮይስ ኦቨር እንቀይራለን ማለት ነው። ስለዚህ 11 ላብ ነው የምጠቀመው። 11 ላብ በየወሩ 10,000 ክሬዲት ይሰጣል። እሱ ደግሞ 10,000 ክሬዲት ማለት ቢያንስ ወደ 10 ደቂቃ ቪዲዮ ይሰራላችኋል። ስለዚህ 10 ደቂቃ ቪዲዮ ደግሞ አሪፍ ነው። እዚህ ጋር እንደምታዩት እኔ በዚህ ሁሉ ኢሜል 11 ላብ ሳይን አድርጌያለሁ ማለት ነው። ስለዚህ አንዱ ሲያልቅብኝ ወደ አንዱ ያረኩኝ በየወሩ 10,000 ስለሚሰጥ አልቸገርም ማለት ነው። ስለዚህ በተለያየ ኢሜል ሳይን አድርጋችሁ መጠቀም ትችላላችሁ። ሳይን ስታደርጉ ግን አዲስ ፕሮፋይል እየከፈታችሁ ነው። ለምሳሌ እዚህ ጋር ክሮም ላይ ከገባችሁ በኋላ እዚህ ጋር ፕሮፋይል ምልክቱን ትነኩና እዚህ ጋር ለምሳሌ ዝቅ ስትሉ አድ ኒው ፕሮፋይል ምትላለች፣ እሷን አንዴ ትነካላችሁ። ከዛ አዲስ የክሮም ፕሮፋይል ይከፍትላችኋል ማለት ነው። ከዛ እዚህ ላይ በአዲስ ኢሜል ሳይን ማድረግ ነው። እዚሁ ላይ ስዊች እያደረጋችሁ ሳይን ካረጋችሁ አይሆንላችሁ። ከዛ በኋላ እዚህ ጋር ቮይስ ሚለው ላይ ገባና አርቲስት መርጥለታለሁ ማለት ነው። እዚህ ጋር እንደምታዩት በጣም ብዙ አርቲስቶች አሉ። ናሬሽን ስለሆነ የምንፈልገው እዚህ ጋር ሰርች ባሩ ላይ ናሬሽን ብላችሁ ሰርች ታደርጋላችሁ። እዚህ ጋር እንደምታዩት ናሬሽኖቹን ፊልተር አድርጎ ያመጣላችኋል። የተመቻችሁ ቮይስ ትመርጡና ሰሌክት ማድረግ ወደ ጉግል ዶክ ተመለሱና ስክሪፕታችሁን እንዳለ ኮፒ አድርጋችሁ ትወስዳላችሁ። 10,000 ክሬዲት ይሰጣችኋል ብያችኋለሁ። 5,000 ሁለት የከፋፍሎ ይሰጣችኋል። ጀነሬት ካደረጋችሁ በኋላ እዚህ ጋር ዳውንሎድ ምልክታለች፣ እሷ ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። በመቀጠል ፎቶና ቪዲዮ እንፈልጋለን ማለት ነው። ኢሜጆችንና ቪዲዮ ለማግኘት ምንም አይነት ኤአይ አንጠቀምም። ከዚሁ ከዩቲዩብ ላይና ከጉግል ላይ ነው ዳውንሎድ የምናደርገው። እሱን እንዴት አድርገን ኮፒራይት ፍሪ እንደምናደርገው አሳያችኋለሁ። ከዛ በመቀጠል ደግሞ ቪዲዮ ከጨረሰን በኋላ
መጨረሻ ላይ ፖስት ስናደርግ ኤስኢኦ የግዴታ መስራት ስላለብን ቫይራል ሊሄድልን ማለት ነው። ስለዚህ እሱን መጨረሻ ላይ ማሳያችሁ ይሆናል። ስለዚህ አሁን ኢሜጅ እና ቪዲዮ እንፈልጋለን ማለት ነው። ስለዚህ ኢሜጅ ለማግኘት እዚህ ጉግል ላይ ተገቡና ኢሜጁን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ጉግል ላይ ገብታችሁ በአርቲስቱ ስም ኢሜጆችን ዳውንሎድ ታደርጋላችሁ። እዚህ ጋር ለምሳሌ ኢሜጅ የሚላለ ኢሜጅ ላይ ያደርገውና ዳውንሎድ አደርጋለሁ ማለት ነው። ከዚህ ውስጥ እየመረጣችሁ ፎቶውን ዳውንሎድ ታደርጋላችሁ። ከልጆቹ ጋር ከሚስቱ ጋር ምናምን እያላችሁ ሰርች ያርጋችሁ ዳውንሎድ ማድረግ ትችላላችሁ። እንደገና ደግሞ የድሮ ፎቶ በቮይስ ኦቨራችሁ መሰረት ዳውንሎድ ታደርጋላችሁ። ከዚህ በመቀጠል ደግሞ ቪዲዮ ነው ዳውንሎድ የምናደርገው። ዩቲዩብ ላይ ትገቡና ሰርች ታደርጋላችሁ። ከዩቲዩብ ላይ ቪዲዮ ስንወስድ ቀጥታ አይደለም ዳውንሎድ የምናደርገው፣ ስክሪን ሪከርድ ነው የምናደርገው። ስለዚህ ስቴጅ ላይ ፐርፎርም ሲያደርግ ከፖድካስት ላይ ከኢንተርቪው ላይ እና ከሙዚክ ክሊፕ ላይ ስክሪን ሪከርድ እናደርጋለን ማለት ነው። አለፍ ይያል ስክሪን ሪከርድ ማድረጊያ ከፈልጋችሁ እኔ የምጠቀመው ፍሪካም ነው እቺኛዋን ማለት ነው። ስለዚህ እናንተ የፈልጋችሁት መጠቀም ትችላላችሁ። ከዛ በኋላ ምን ታደርጋላችሁ? ቪዲዮን ትከፍቱትና ስክሪን ሪከርዳችሁን በዚች በቪዲዮ ፍሬም ልክ ታደርጉታላችሁ። ወይም ደግሞ እናንተ እንደተመቻችሁ አድርጋችሁ ስክሪን ሪከርድ ታደርጋላችሁ። ሪከርድ ስታደርጉ ግን አለፍ እያላችሁ ነው ሪከርድ የምታደርጉት። ለምሳሌ ከዚህኛው ቪዲዮ ላይ እዚህ አካባቢ የተወሰነ ከወሰድኩኝ በኋላ አልፌ ደግሞ እዚህ አካባቢ ላይ የተወሰነ ሰከንድ ወስዳለሁ ማለት ነው። አሁንም እንደገና መጨረሻ አካባቢ ላይ እዚህ ጋር አለፍ እያላችሁ ሪከርድ ታደርጋላችሁ። አሁንም ትመለሱና ሌላ ቪዲዮ ላይ እንደዚሁ ሪከርድ ታደርጋላችሁ። ከፖድካስት ላይ ቅድም እንደነገርኳችሁ ከሙዚክ ክሊፕ ላይ ከኮንሰርት ላይ ሊሆን ይችላል ሪከርድ ታደርጋላችሁ ማለት ነው። ኮፒራይት ምናምን አያሳስባችሁም። በራሱ በዩቲዩብ ህግ መሰረት እንዴት አድርገን ኤዲት እንደምናደርግ አሳያችኋለሁ። እዚህ ጋር ለምሳሌ የራሱ የሻጊ ዩቲዩብ ቻናል አለው። እሱ ላይ ገብቼ ከሱ ላይ መውሰድ እችላለሁ። እዚህ ጋር ማሳያችሁ ነገር አሁን በዩቲዩብ በራሱ ህግ መሰረት ነው እንጂ ምንም አይነት ትሪክ እየተጠቀምኩኝ አይደለም። እዚህ ጋር ለምሳሌ ከዚህ ላይ የሆነ የተወሰነ ወስዳለሁ። አለፍ እያልኩኝ ከየቪዲዮ ላይ ወስዳለሁ ማለት ነው። ስለዚህ በቂ ነው ብላችሁ የምታስቡትን ያክል ከወሰዳችሁ በኋላ ከዚህ በኋላ ያለው ስቴፕ የኤዲቲንግ ይሆናል ማለት ነው። ስለዚህ ለኤዲቲንግ ደግሞ ካፕከት ነው የምንጠቀመው። ሲምፕል ነው። ዳውንሎድ ያደረግናቸውን ፎቶዎችና የወሰድነውን ቪዲዮ አንድ ላይ ያደረግን ከቮይስ ኦቨር ጋር እኩል ያደረግን ኤዲት ማድረግ ነው ማለት ነው። ኤዲቲንጉ በጣም ቀላል ነው። ካፕከትን ከከፈተን በኋላ ዳውንሎድ ያደረግነውን ኢሜጆችንና ስክሪን ሪከርዱን አምጥተን እናስገባለታለን። ድራግ ያደረግን እዚህ ካስገባን በኋላ በመጀመሪያ የምናደርገው ስክሪን ሪከርድ ያደረግነውን ድምጹን ሙሉ በሙሉ ሚዩት እናደርጋለን ማለት ነው። ሴሌክት ካደረጋችሁ በኋላ እዚህ ጋር ኦዲዮ የምትለውን ትነኩና ወይም ደግሞ እዚህ ጋር እቺኛዋን ወደ ታች ዝቅ አድርጋችሁ ሙሉ በሙሉ ድምጹን ሚዩት ታደርጋላችሁ። ከዛ በመቀጠል ክሮፕ እናደርገዋለን ማለት ነው። እንደማያስፈልጉ ነገሮችን ክሮፕ እናደርጋለን። ክሮፕ ለማድረግ ሴሌክት ካደረጋችሁ በኋላ እዚህ ጋር የክሮፕ ምልክት አለች። እሷን ትናኩና ከላይም ከታችም እንደዚህ ድራግ ያደርጋችሁ ክሮፕ ማድረግ። ከዛ በመቀጠል እዚህ ጋር ሬሾ የምትለዋለች እዚህ ጋር እሷን ክሊክ ታደርጉና 16:9 መሆኑን ቼክ ታደርጋላችሁ። ከዛ በኋላ የተወሰነ ዙም ታደርጉታላችሁ። ይሄኛው ቅድም ስክሪን ሪከርድ ያደረግነው አይደለም። ይሄኛው ለራሴ ኤዲት ለማድረግ የጀመርኩት ነው። ከዛ በኋላ ምን አደርጋለሁ? እዚህ መሃል ላይ ካት ያደረኩኝ። ለምሳሌ ካት ለማድረግ እነዚህ ነው የምትጠቀሙት። ለምሳሌ እዚህ ጋር ካት ታደርጉና ኢሜጅ ታስገባላችሁ። ድራግ አድርጋችሁ አምጣችሁ ኢሜጁን ታስገባላችሁ። ለምሳሌ ይሄኛውን ኢሜጅ አሁን እንደዚህ ዙም ባረገው ብዙም ደስ ስለማይል ስለዚህ ምን አደርጋለሁ? እዚሁ ላይ ያለ ይሄኛውን ኮፒ አደርገዋለሁ። አልት ይዛችሁ እንደዚህ ድራግ ማድረግ ትችላላችሁ፣ ወይም ደግሞ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። እንደዚህ ከላይ ላይ ከደረባችሁት በኋላ የሰረኛውን ዙም ታደርጉታላችሁ። እዚህ ጋር እንደዚህ አድርጋችሁ የሰረኛውን ዙም ካደረጋችሁ በኋላ አሁንም ድጋሜ ከታች ያለውን ብለር ታደርጋላችሁ። እዚህ ጋር ኢፌክት የምትላለች እሷን አንዴ ተነካላችሁ። ከዛ እዚህ ጋር ሰርች ባሯ ላይ ብለር ብላችሁ ሰርች ታደርጋላችሁ፣ ወይም ደግሞ ራሱ ይመጣላችኋል። ብለር ብትለውን እሷን ድራግ አድርጋችሁ የታችኛው ላይ አምጥታችሁ ተለቁታላችሁ። ከዛ በኋላ የታችኛውን ብለር ያደርግላችኋል። አሁን ከቅድሙ ይሻላል። ብለሩን መጨመርም መቀነስ ትችላላችሁ እዚህ ጋር። ከዛ በኋላ የተወሰነ ሞሽን ተሰጡታላችሁ። በጣም አጭር ከሆነባችሁ ደግሞ እንደዚህ አድርጋችሁ እዚህ ጋር ማስረዘም ትችላላችሁ። ከዛ በኋላ ሁለቱን ሴሌክት ታደርጉና መርጅ ታደርጋላችሁ። ሴሌክት አድርጋችሁ ራይት ክሊክ ታደርጋላችሁ። ከዛ በኋላ ክሬት ኮምፓውንድ ክሊፕ የምትለውን አንዴ ትነካላችሁ። ከዛ በኋላ አንድ ላይ ያደርጋላችኋል ማለት ነው። ስለዚህ የተወሰነ ሞሽን እንሰጠዋለን። አሁን ደግሞ
እቺኛዋ መጀመሪያ ላይ እናረግና ከዛ እዚህ ጋር ቪዲዮ ላይ እናረጋውና ትራንስፎርም ላይ አንድ ኪ ፍሬም አድ እናረጋለን እዚህ ጋር ማለት ነው። ከዛ በኋላ ትንሽ ወደዚህ ጠጋ እናረጋውና ዙም እናረጋዋለን እንደዚህ ማለት ነው። ራሱ ኪ ፍሬም አድ ያደርግልናል። ከዛ በኋላ አሁን ዙም ኢን ኢፌክት ጨመረልኝ ማለት ነው። በጣም ብዙ ያስመርጣችኋል። ደስ ያላችሁን አንተ ድራግ አድርጋችሁ እዚህ ጋር መሃል ላይ ማስገባት የትራንዚሽኑን ዱሬሽኑን መጨመር መቀነስ ይችላልላችሁ። የተወሰነ ጨመር ብታደርጉት አሪፍ ነው። እንደዚህ ያደርጋችሁ በቮይስ ኦቨራችሁ መሰረት ኢሜጆችን ያስገባችሁ እና ደግሞ ከዚህ ከስክሪን ሪከርዱ ከት ያደርጋችሁ ከዚህ ከት ታረጉና ወደፊት ደረጋጋችሁ ወስዳችሁ እዚህ ጋር ያስገባችሁ ኤዲት ማድረግ ይችላልላችሁ ማለት ነው። ሰብታይትል ማስገባት ከፈልጋችሁ እዚህ ጋር ቴክስት ምትላለች እሷን አንዴ ተነካላችሁ። እዚህ ጋር አውቶ ካፕሽን ምትላለች እሷን አንዴ ከነካችሁ በኋላ ጀነሬት ምትለውን ስትነኩ ጀነሬት ያደርግላችኋል ማለት ነው። ኤዲት አድርገን ከጨረስን በኋላ በመቀጠል ኤስኢኦ ነው የምንሰራው። ለቪዲዮአችን ታይትል ዲስክሪፕሽን ቻትጂፒቲ እንዲያዘጋጅልን ጠይቃለን። በነገራችን ላይ ቻትጂፒቲ ሴቭ ያደርጋል እስከዛሬ የሰራችሁትም ማለት ነው። ስለዚህ አሁን ቅድም የሰራችሁት ላይ ነው የምትገቡት ራሱ ላይ በዛው ላይ ለመጨረስ ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት የዛሬው የትናንትናውና ላስት 7 ዴይስ ብሎ ያስቀምጥላችኋል። ስለዚህ እኔ እዚህ ላይ ገባል ነው የቅድሙ ላይ ገባና እዚህ ጋር እንደምታዩት ታይትል ሰጀስት እንዲያደርገኝ ጠይቀዋለሁ ማለት ነው። እዚህ ጋር እንደምታዩት የተለያዩ ታይትል አይዲያዎችን አመጣልኛል። ስለዚህ ከነዚህ ውስጥ ደስ ያላችሁን መርጣችሁ ታይትል ታደርጋላችሁ ማለት ነው። ወይም ደግሞ ከዚህ አርወስድም ካላችሁ ዩቲዩብ ላይ ትገቡና ተመሳሳይ ቪዲዮ ትፈልጋላችሁ። ለምሳሌ የቅድም ያሳየዋችሁ ቪዲዮ ቅድም ያሳየዋችሁ ቻናል ምን አይነት ታይትል እንደሚጠቀም ታያላችሁ። ታይትሎችን ታዩና በዚህ መሰረት ታደርጋላችሁ። ታምኔል ምን አይነት ታምኔል እንደሚጠቀም እንዴት እንደሚጠቀም ስታይሉን ተወስዳላችሁ ከዚሁ ላይ ማለት ነው። ከዛ በኋላ ኤስኢኦ ደግሞ እንዲጽፍልን ጠይቀዋለን። ከጠየቁት በኋላ ያመጣልኛል። ኤስኢኦ በዚህ መልኩ ያመጣላችኋል። አጠር ያለች ስለ ኤስኢኦ ከፈልጋችሁ ሌላ ቪዲዮ ሰራላችኋለሁ። ኮሜንት ላይ አሳውቁኝ። ምክንያቱም እሱም ሰፋ ያለ ኮንሴፕት ስለሆነ እዚህ ጋር እንደምታዩት ዲስክሪፕሽን እና ታግ ምናምን ምን መጠቀም እንዳለብኝ ያመጣልኝ። ስለዚህ አሁን እኔ የምፈልገው ዲስክሪፕሽኑን ስለሆነ ዲስክሪፕሽኑን ኮፒ አድርጌ ወስዳለሁ ማለት ነው። ከዛ እዚህ ጋር ሃሽታጎች አሉ እነሱንም ወስዳለሁ። ኤስኢኦ ዲስክሪፕሽን ላይ ስታስቀምጡ ኖርማሊ ይሄኛው እንደ ዲስክሪፕሽን አድርጋችሁ ነው ታስቀምጡት። አንዳንድ ሰዎች አሁን በኮማ እየከፋፈሉ ዲስክሪፕሽን ላይ ያስቀምጣሉ። እንደሱ አይደረግም። ታይትላችሁ ላይ ያለው ጽሁፍና ዲስክሪፕሽን ላይ የምትጽፉት ጽሁፍ ሪሌት የሚያደርግ መሆን አለበት ማለት ነው። ስለዚህ አሁን እኔ እቺኛውን ወስዳለሁ አንድ። ከዛ ሁለተኛ ላይ ደግሞ እዚህ ጋር ታግ ማምቶልኛል። ታግ ያን ያክል ማተር ያደርግም። ስለዚህ ባታስገቡም ችግር የለም፣ ግን የተወሰነ ብታስገቡ አሪፍ ነው። ከዛ በመቀጠል ቅድም እንዳልኳችሁ ተምኔሉን ነው። ስለዚህ ተምኔሉን ፎቶሾፕ መጠቀም ትችላላችሁ ወይም ደግሞ በስልካችሁ ተጠቀሙ ፒክስል ላብ መጠቀም ትችላላችሁ። ቀለል ያሉ ያልተወሳሰበ ቴክስት ያልበዛበት ሰራላችሁ ማለት ነው። በዚህ መሰረት መጀመሪያ እንዳልኳችሁ ዩቲዩብ ላይ ታያላችሁ ሪሌት የሚያደርግ ቪዲዮ። ልክ የነሱ ቪዲዮ ቫይራል እየሄደ ከሆነ በእነሱ መሰረት ታይትልና ተምኔልን ትሰራላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ።